በሽታ የያዛቸው ሰዎች የሚከተሉትን መድኃኒቶችም ሊወስዱ ይችላሉ። እነዚህም ግሉካጎን፣ በደማችን ውስጥ ያለው የስኳር መጠን በጣም ሲቀንስ ይህ መድኃኒት ሆርሞን ጉበታችን ያከማቸውን ጮማ በፍጥነት ወደ ጉልኮስ እንዲቀይርና ወደ ደማችን እንዲያስገባ ያደርጋል። ከፍተኛ የደም ግፊትን የሚከላከሉ ወይንም የሚያወርዱ መድኃኒቶች በሰውነታችን ውስጥ ያለውን የኮሌስትሮል መጠን የሚቆጣጠሩ። የልብ በሽታን ለመከላከል አስፕሪን መድኃኒት ይወሰዳል። የተወሰኑ የአኗኗር ዘይቤ ለውጦች ማድረግ ይህ በሽታ ላለባቸው ሰዎች ጤናቸውን እንዲጠብቁ ይጠቅማሉ። በደማችን ውስጥ ያለውን የስኳር መጠንን በቀን ውስጥ በተለያዩ ሰዓቶች መለካት፣ የተመጣጠነ ምግብ መብላትና የካርቦሃይድሬት ምግብ አወሳሰዳችንን በደንብ መቆጣጠር፣ ወጥ እና መደበኛ የሆነ የስፖርት እንቅስቃሴ በደማችን ውስጥ የሚኖረውን የስኳር መጠን ለመቀነስ ይረዳል። በተጨማሪም ሰውነታችን ለኢኑሊን መድኃኒት ሴንሲቲቭ እንዲሆን ያደርጋል። ይህ በሽታ ያለበት ሰው እግሮቹ ላይ ችግሮች የመከሰታቸው ዕድል ከፍተኛ ነው። ምክንያቱም ይህ በሽታ እግሮቻችን ውስጥ ያሉትን የነርቭ ሴሎችና የደም ቱቦዎች ይጎዳል። ይህንንም ችግር እንዳይከሰት ለማድረግ ሲጋራ አለማጨስና ሁልጊዜም የእግሮቻችንን ጤንነት መከታተል፣ የእግር ኢንፌክሽኖችን ወዲያው ማከም፣ እግሮቻችንን ሎሽን በመቀባት እንዳይደርቁ ማድረግ፣ ከስኳር በሽታ ጋር የተያያዙ የእግር በሽታዎችን የሚከላከሉ ጫማዎችን መልበስ ያስፈልጋል። ፕሬቬንሽን በሽታው እንዳይዘን መከላከያ ዘዴ፣ የበሽታ መከላከያ ስርዓት ማስተካከያ ህክምናዎችን መውሰድ፣ ኢሚዩኖቴራፒ ይህ ህክምና ማለት ኢኑሊንን የሚያመርቱትን የጣፊያ ሴሎችን ቤታ ሴሎች በበሽታ መከላከያ ስርዓታችን በስህተት እንዳይገደሉ የሚከላከል ህክምና ነው። ይህ ማለት የጣፊያ ሴሎችን በስህተት የሚገሉትን ቲ ሴሎች የሚባሉትን የነጭ ደም ሴሎችን ማገድ እና የበሽታ መከላከያ ስርዓታችንን የሚቆጣጠሩትን ሬጉሌቶሪ የሚባሉትን ሴሎች መደገፍ ነው። በደማችን ውስጥ የሚኖረውን የስኳር መጠን ለመቆጣጠር ለራሳችን ቃል መግባት፣ እጃችን ላይ የስኳር በሽተኛ መሆናችንን ለሌሎች የሚያሳውቅ ባንዴጅ ማድረግ፣ የግሉካጎን መድኃኒት እና መርፌ ሁልጊዜም ከጎናችን እንዳይጠፋ ማድረግ። በደማችን ውስጥ ያለው የስኳር መጠን በጣም ሲቀንስ ይህ መድኃኒት ሆርሞን ጉበታችን ያከማቸውን ጮማ በፍጥነት ወደ ጉልኮስ እንዲቀይርና ወደ ደማችን እንዲያስገባ ያደርጋል። በዓመት ውስጥ የሐኪም አጠቃላይ ምርመራና የአይን ምርመራ የምናደርግባቸውን ቀናት ከአሁኑ ጀምረን ማቀድ፣ መውሰድ ያሉብንን የበሽታ ክትባቶችን ጊዜ ሳናሳልፍ መውሰድ። በደማችን ውስጥ ከፍተኛ የስኳር መጠን ሲኖር የበሽታ መከላከል አቅማችንን ይቀንሰዋል። ይህም ሌሎች በሽታዎች በቀላሉ እንዲያጠቁን ያደርጋል። የኢንፍሉዌንዛ እና የኒሞኒያ ክትባቶችን በየዓመቱ መከተብ ይመከራል። የእግሮቻችንን ጤንነት መከታተል፣ በየቀኑ እግሮቻችንን ለብ ባለ ውሃ መታጠብ፣ ቀስ ብለን እግሮቻችንን ማድረግ፣ በተለይ ጣቶቻችን መካከል እንዳይላጥ ቀስ ብለን ማድረግ፣ ከዚያም ቅባት መቀባት። በየቀኑ እግሮቻችንን መቆረጥ፣ ቁስል፣ መቃጠል፣ መቅላት፣ ማበጥና መበለስ ካለባቸው መፈተሽ። አልድን ያለን የእግር ቁስል ወይንም በሽታ ካለ ቶሎ ብለን ሐኪም ማማከር። የደም ግፊታችንን እና በደማችን ውስጥ ያለውን የኮሌስትሮል መጠን መቆጣጠር። ሲጋራ ማጨስ ይህ የስኳር በሽታ ሌሎች ውስብስብ የጤና ችግሮች እንዲያስከትል ያደርጋል። ለምሳሌ ሃርት አታክ፣ ስትሮክ፣ የነርቭ ጉዳትና የኩላሊት በሽታ። አልኮል በደማችን ውስጥ ያለውን የስኳር መጠን በጣም ከፍ ወይንም በጣም ዝቅ፣ ይህ እንደጠጣነው መጠን ይወሰናል። ሊያደርገው ስለሚችል የአልኮል መጠጥን ብዙ አለመጠጣት ይመከራል። የአእምሮ ጫና ሲበዛብን ሰውነታችን የተወሰኑ ሆርሞኖችን ያመነጫሉ።
እነዚህ ሆርሞኖች ደግሞ ኢኑሊን ስራውን በአግባቡ እንዳይሰራ ያደርጋሉ። ስለዚህ የአእምሮ ጫና እንዳይደርስብን በጣም መጠንቀቅ ይኖርብናል።